ጎጃም ከባድ ነገር ውስጥ ነው ያለው። ከዚህ ሁላ ደግሞ የኢኮኖሚ ድቀት እየደረሰበት ነው። የኢኮኖሚ ድቀት እየደረሰበት ነው። ምንድነው የኢኮኖሚ ድቀቱ ያለ እንደሆነ የኦሮሞ ወጣቶችን እና አብይ እነ ሽመልስ አደራጅተው ሰላሌ ሜዳ ላይ ከጎጃም የሚመጣ ሰው ያዙ 1 ሚሊዮን ብር ተቀበሉት ብለው የሥራ መስክ ከፍተውላቸው አሊዶሮ የሚባል ቦታ ላይ የሚገደለውን እየገደሉ ሌላውን ጎጃም እየነዱ ጫካ ያስገባሉ። ከዛ በኋላ በሰው ሚሊዮን ብር ይመድባሉ። የኦሮሞ ወጣቶች ቄሮ ጎጃም ፋብሪካ ነው ማለት ነው ለኦሮሞ ቄሮ፣ ለነ ሽመልስ አብዲሳ፣ ለነ አብይ አህመድ የሩሲያ ነዳጅ ማለት ነው። የኢራቅ የኢራን የኩዌት ነዳጅ ማለት ቱቦ ማለት ለኦሮሞ ወጣቶች ከዛ እያዛሉ ይገባሉ። ከዛ 1 ሚሊዮን ብር ይመደባል። ከዚያ ቀጥታ ጎጃሞቹ ሙሽረቅ አድርገው ይከፍላሉ። ሀብት አለ ብያቸዋለሁ። ጎበዞች ናቸው፣ ትርፍ አፍራቾች ናቸው፣ ቢዝነስ ይሰራሉ፣ ምናምን አላቸው፣ ይከፍላሉ። 2 መኪና ከያዙ የኦሮሞ ወጣቶች ሰላሌ ላይ ፖሊሱ ትራፊኩ አብረው ነው የሚሰሩት፣ ሆቴሎቹ አብረው ነው የሚሰሩት። ገንዘብ በጆን እያይዘው ነው የሚመጡት። ጎጃሚዎቹ ገንዘብ በጆን እያይዘው ይመጣሉ። ለስንት ሰው ነው አንተ ምትከፍል? ለ4 ሰው 4 ሚሊዮን ነው። አዎ እሺ ግባ ይባላሉ። ሆቴል ውስጥ ይገባሉ። ከዛ ሰዎቹ 10 ደቂቃ ቆዩ። ሲመጡ ገብረ ጉራቻ ላይ 10 ደቂቃ ቆዩ። ሰዎቹን አግኝቻቸው ሲነግሩኝ እዛው ከተማ ውስጥ እኮ ነው ያለነው፣ ግን በቃ ገጠር ያለን ይመስላል። እና እዛ ለባለ ሆቴሉ ጓዳ ይገባሉ። የበግ ጥብስ ምናምን ይቀርብላቸዋል። ያንን ይበላሉ። የሚጠጣ ጠጡ ይባላሉ፣ ይጠጣሉ። በኔ ነው ይላል ባለ ሆቴሉ። በኔ ነው ጠጡ ውሰዱ ይላቸዋል። በዛ ትራፊኮቹ አሉ። ትራፊኮቹ ያስተናግዷቸዋል። በደንብ በሉ ሰላም ያግባችሁ እንግዲህ ይላሉ። አሁንስ እዛ ጋር ሌላ ቢይዘንስ ምናምን ይነገራል። ችግር የለም 2 3ማ አትጎዱ ይላቸዋል። ከዛ ጎጃም በደስታ የራሱ ሰው አስወጥቶ ይሄዳል። ዘነቱ ጎጃሞች ዘነቱ ይላል። ይገባል። 4 ሚሊዮን ብር ለ4 ሰው ከፍሎ ዘነቱ እንደው ግን አብስ ገበርኩ አለ መድኃኒዓለም አባቴ። እንደው ምን አይነት ዘመን ላይ ነው የደረስነው? ገናን ይደውላሉ። ከዛ ደግሞ ይጣላሉ። የአፋዩ ቡድንና ትራፊኮቹ ፖሊሶቹ፣ የኦሮሚያ ፖሊሶች ይጣላሉ። ሲጣሉ ምን ያደርጓቸዋል? ይሄ ጎጃሜ 1 ሚሊዮን ብር ይዞ ይመጣል ሊያስፈታ። ከዛ ትራፊኮቹ ወዴት ነው የምትሄድ ይላሉ። አይ ወደዚህ። የት ነው የምትሄዱት? አውጡት። ያውቋቸዋል። አይ እንደዚህ ለማድረስ ሰው ለማስፈታት ነው። አንተ ወስደው ያስሯቸውና ብራቸውን ይቀበሉና ጥማከዚ በርግጫ ይሏቸዋል። ጎጃሞች ዘነጡ እያሉ ብራቸውን አጥተው ይሄዳሉ ማለት ነው። ከዛ ሲደወል ትራፊኩ እኮ እንደዚህ ምን አይነት ትራፊክ ነው? ምን አይነት ትራፊክ ነው? ይተባሳሉ እዚጋ ይታየም ነው ረጅም ነው። ይህ ተለሳሉ እኮ እናሳያለን። እና ምን እናድርግ? እንደዚህ ወሰደብን ኪባሏን ኦሮሚያ ባንክ አስገቡ። ኦሮሚያ ባንክ አስገቡ። እዛ ትራፊኩ ችግር ኦሮሚያ ባንክ በዚህ አስገቡ። ይሄን ለመንግስት ብትሰጡ እንገለዋለን ይላሉ። እሺ እና ተጨማሪ ባንክ ያስገባሉ። እና ጎጃሞች በጣም ከፋዮች ናቸው። የእውነት በጣም መክፈል ያልቻሉት ደግሞ በገበያ በየቦታው ያነጥፉና የከሌሊት ተይዛ ነው በመድኃኒዓለም በእመቤታችን ይዘናችኋል። የት ነው የተያዘችው? ኩዩ ላይ። የት ነው የተያዘችው? ደብረ ጥጌ አይነት ሞና ላይ ነው የተያዘችው። በመቤት የቀረን 6,000 ብር ነው። 8,000 ብር ጎድሎናል። 900 ምናምን ሺህ ብር አግኝተናል። በእናታችሁ ይላሉ። ተለምኖ ይሰጣቸዋል። ያንን ይዘው ሄደው ይከፍላሉ። ግብር ገብረው ያወጣሉ ማለት ነው። በእውነት የኦሮሞ ወጣቶች ቀን ይወጣላቸው፣ በጎጃሞች ቀን ይወጣላቸው። ከዛስ የሚገርመው ደግሞ ሌላ ነው። እነዛ ተፈተው ልክ ጎጃም ሲደርሱ ደግሞ ጎጃም ያለውን በግ ገዝቶ ፍየል ገዝቶ ድል ያለ ድግስ ደግሶ ልጃችን ተለቀቀች ከሞት ተረፈች ብለው ልጃችን ተረፈ ብለው ደግሞ በቃ ያዝ ነው እንግዲህ አረቄው ይመጣል፣ ቢራው ይመጣል። ያዝ እንግዲህ የበላይ ነኝ የተሳሳተና የልበ ኩሩ የለባትና ዘራፍ አካኪ ዘራፍ ይላሉ። 1 ሚሊዮን ብር ከፍለው ለኦሮሞ ወጣት ሽመልስ አብዲሳና አብይ እንደው ግፍ እኮ ነው። ይጨፍራሉ። በቃ የተሳሳተና የልበ ኩሩ የምናምን ጀግና
ይላል። እንግዲህ ፋኖ ይሄንን ጭቆና ይሄን በደል የህዝቡን እንባ ሊያብስ ነበረ የተቋቋመው። ጭራሽ ፋኖ ብሶ ቁጭ አለ። እዛው ጎጃም እያፈነ ገበሬ እያፈነ ውጭ ሀገር ዘመድ ያለው እያፈነ ይሄን ያህል ካልከፈልክ ይሄን ያህል ካልከፈልክ ብለው ደግሞ የነ ዘመነ ካሴ ልጆች የነ አስረስ ማሬ ልጆች የነ ሀብቴ ልጆች ህዝቡን ወጥረው ይዘው ደም እንባ ያስተፉታል ማለት ነው። ይሄ በደንብ ልታዩ በደንብ ልንነጋገርበት ይገባል ማለት ነው። ጎጃም ላይ ያለው ነገር እጅግ 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 አደኛ። እንግዲህ ይሄ ጎጃም ነው። መሄድ አልቻለም በመኪና በአውሮፕላን ከሄደ ደግሞ ባህር ዳር ነው የሚወርደው። ከባህር ዳር እንደገና ወደ ደብረ ማርቆስ ለመምጣት ራሱ 2000 3000 ብር ነው። ከባህር ዳር ተነስቶ ደብረ ማርቆስ ለመድረስ በየኬላው ላይ የተቀመጡ አሉ። እዚህ ጋር መከላከያ ነው፣ እዛ ጋር ፋኖ ነው፣ እዛ ጋር መከላከያ ነው፣ እዛ ጋር ፋኖ ነው። ከዛ አንዳንዱ ፋኖ ደግሞ ይገባል፣ ያወጣል፣ መታወቂያ አውጡ ይላል። መታወቂያ ሲያይ መምህር የሚል ሲያገኝ ብው ይልበታል። ውረድ አንተ መምህር የመንግስት ተካዳይ ግው ያደርጋል፣ ይገለዋል። ታለቀ ወይ ይዘዋል፣ ክፈል ይባላል። ስቃይ እንደ ጎጃም ስቃይ ላይ ያለ ግን ምንድን ነው የገጽታ ግንባታ ስላለ ብዙ ሀብታም ስላለ ምናልባትም የዘራፊዎቹ ፋኖች ቤተሰቦች ደግሞ አዲስ አበባ ላይ ቢዝነስ ይከፍታሉ። ጨካኝ ነው የዚህ ዘመን ሰው አይታመንም። እዛ ፋኖ ይዘርፋል። ከዛ በኋላ ዘመዶቹን አዲስ አበባ ነጋዴ ያደርጋቸዋል፣ አስመጪና ላኪ ያደርጋቸዋል። ራሱ ጎጃሚውን ይበላዋል ማለት ነው በእውነት። ስለዚህ ጎጃሞች በአውሮፕላንም ቢሄዱ ስቃይ ነው። ደብረ ማርቆስ በተለይ በመኪናም ቢሄዱ ሰላሌ ሜዳን ማለፍ አይችሉም ማለት ነው። ሰላሌ ሜዳን እንዳያልፉ የሚያደርጋቸው ኦሮሞ ነው። የኦሮሞ መሪዎች ደግሞ አብይ አህመድ እና ሽመልስ አብዲሳ ናቸው። ስለዚህ ተመካከሩ ማለት ነው። ያው ተመካከሩ። ወቅቱም ጥሩ ነው። ለጎጃሞች ብዙ እድል የሰጠ ነው። የሀገሪቷ ምክትል ጠቅላይ ሚኒስትር ጎጃሚ ነው። የኢትዮጵያ አየር መንገድ ዋና ስራ አስኪያጅ አቶ መስፍን ጣሰው ያው የጎጃም ሰው ናቸው። ያው ቤተ ክህነትም የትም ስትሄዱ የዛ የጎጥ ሰው በነገሰ ጊዜ አካባቢው እንደ